መስከረም 2005 ነበር። ኢትዮጵያ በድንገት ያጣቻቸውን የቀድሞ ጠቅላይ ሚኒስትር አቶ መለስን ለመተካት በአስቸኳይ የተጠራው የሀገሪቱ ፓርላማ በጊዜያዊነት ሲያገለግሉ የነበሩትን የግንባሩ ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር አቶ ኃይለማርያምን በይፋ ሰየመ ብለው በመሰከሩላት አህጉር መቀመጫ አዲስ አበባ ተገኙ። አቶ ኃይለማርያም ሀገራት በሚኖራቸው የተሰሚነትና የተፈላጊነት ልክ በሌሎች የመፈለግ ዋጋንም በተግባር ያሳዩ መሪ ናቸው ማለት ይቻላል። እንደምን ዋላችሁ። ተቀብሎ ያስተናገዷቸው ያኔው ፕሬዝዳንት ዋሽንግተንና አዲስ አበባ ክፍለ ዘመናትን በተሻገረ ዲፕሎማሲያዊ ታሪክ አዲስ አበባን የረገጡ ብቸኛው መሪ ለማስተናገድ ማስችሏቸዋል። ዋይት ሃውስን ለቆ ሳይወጣ በፕሬዝዳንትነት ኢትዮጵያን የጎበኙ መሪ ሆነው የቀድሞ ፕሬዝዳንት ባራክ ኦባማ በአቶ ኃይለማርያም ተስተናግዷል። በእርግጥ በአቶ ኃይለማርያም ሲመራ የነበረው መንግስትም የውጭ ግንኙነት ፖሊሲውም እንደሚያምነው ኢትዮጵያ ልማቷን ለውጧን ለማገዝ ከፈቀዱ ሀገራት ጋር ተባብራ መስራትንም ጥግ ያሳየችበት ጊዜ ነው። ሁለት እርስ በርስ ከማይቀራረቡ ሀገራት ሳይቀር የብሔራዊ ጥቅሟን ማስጠበቅ የቻለችበትም አጋጣሚ ነው። ያኔ ከእስራኤል ኢትዮጵያ የተገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሁለቱ ሀገራት የታሪክና የዘመናዊ ትብብር አንድነትን አንስተው ብዙ ሲያወሱ ያዳመጠችው አዲስ አበባ የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶሃንን ለማስተናገድም ጊዜ አላጣችም። ከመካከለኛው ምስራቅ እስከ አውሮፓ ወዲህ መጣ ሲልም እስከ አፍሪካ በዘለቀ የሀገራት ግንኙነት ብስለት ኢትዮጵያን አድምቀዋል። ሌላው ቀርቶ ከጎረቤት ኤርትራ ጋር ሳይቀር ሊመሰርቱ ስለሚፈልጉት መልካም ወዳጅነት ምላሻቸውን ማመን ለተቸገረችው የአልጀዚራ ጋዜጠኛ ይህንን ብለው ነበር። ወደ አስመራ ተጉዘህ ከኢሳያስ አፈወርቂ ጋር ለድርድር ትቀመጣለህ ብለሽ ከጠየቅሽኝ መልሴ አዎን ነው። አዎን አድርገው። ኢሳያስ አፈወርቂ ኢትዮጵያ እንዲህ መወዳጀትን ባስቀደመ የውጭ ግንኙነት ፖሊሲዋ እየተመራች መልካም አፈጻጸም ያሳየችበት ጊዜ ነው። የጥንቱ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት የተመሰረተበትን 50ኛ ዓመት የወርቅ ኢዮቤልዩንም ሲያከብር በወቅቱ አቶ ኃይለማርያም የህብረቱ ሊቀመንበርም ሆነው ዓለም አቀፉን ድግስ በስኬት አስተናግደዋል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም በጽህፈት ቤታቸው የቆዩባቸው 6 ዓመት ከመንፈቅ ጊዜያት ግን ያልጋ ባልጋ ጉዞ ብቻ አልነበሩም። ኢትዮጵያ ለግማሽ ክፍለ ዘመን ባላየችው የአየር ለውጥ የኤልኒኞ ክስተት ሳቢያ ከ10 ሚሊዮን በላይ ዜጎቿ ለአስቸኳይ የምግብ እርዳታ የተዳረጉበትም ወቅት ነው ያ ጊዜ። ነገር ግን የባራክ ኦባማ የአፍሪካ እየተነሳች ነው ምስክርነት ከዚህ ከአስከፊው እውነትም ውስጥ ደምቆ ታይቷል። ዓለም በ1970ዎቹ በደረሰው ድርቅ ታሪኳን ባይረሴው ክስተት የጻፈባት ሀገር ከዚያ ጉዳት በእጥፍ በሚያስከነዳ የድርቅ አደጋ ተመታ ዜጎቿ በድጋፍ እጦት ለሞት ሳይዳረጉ ይልቁንም አብዛኛውን የእርዳታ ድጋፍ ከካዝናዋ ዘግና ድርቁን መቋቋም ችላለች። በወቅቱ ዘጋርዲያንን የመሳሰሉ የምዕራቡ ዓለም መገናኛ ብዙሃን ኢትዮጵያ ይህንን አቅም እንዴት ገነባች ሲሉም ትንታኔዎቻቸውን እስከ ማስነበብም ደርሰዋል። አቶ ኃይለማርያም በኢህአዴግ ሊቀመንበርነትም ሆነ በሀገሪቱ ጠቅላይ ሚኒስትርነት ከፊት መርተው ካሳኳቸው ድሎች ማግስት ይበልጥ እየተደመጠ የመጣው ጥያቄም የሚዘነጋ አልነበረም። በተለይ በየመሃሉ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን በቁርጠኝነት ለመመለስ ካላቸው ፍላጎት በመነሳት ከ2007 ሀገር አቀፍ ምርጫ ወዲህ ካዋቀሩት ከዓመትም ብዙ ፈቀቅ ያላለ ካቢኔያቸውን በትነው ድጋሚ ከምሁራን ክፍል የተውጣጣ አስፈጻሚ አካል እስከ ማዋቀር ማድረሷቸዋል። በፖለቲካው ዘርፍም ፓርቲያቸው ኢህአዴግ ባስቀመጠው አቅጣጫ ልክ የፖለቲካ ፓርቲዎችን ለማሳተፍ ሰፊ እርምጃዎችንም ጀምረው ነበር። ከፖለቲካ ፓርቲዎች ጋር የተጀመሩትም ድርድሮች ተጠቃሾች ናቸው። ባለፉት 2 እና 3 ዓመታት በሀገሪቱ በአንዳንድ ክፍሎች የተነሱ የመልካም አስተዳደር ጥያቄዎችና ይህንንም ተከትሎ አለመረጋጋት ተፈጥሮ ቆይቷል። በሊቀመንበርነት ሲመሩት የቆዩት ኢህአዴግ በስፋት ሲያከናውን ከነበረው ጥልቅ ግምገማ በመነሳት ያስቀመጣቸው የመፍትሄ እርምጃዎች አካል ለመሆንም በማሰብ የቀድሞ ጠቅላይ ሚኒስትር ይህንን ወሰኑ። በሚቀጥለው ጊዜ የኢህአዴግ ምክር ቤት ፍጹም ዲሞክራሲያዊ በሆነ መንገድ የሚተካኝን የኢህአዴግ ሊቀመንበር ይመርጣል ብዬ ሙሉ በሙሉ አምናለሁ። ከዚህ ውስጥም የሚቀዳ ሌላ ጉዳይ አለ። ፍጹም ሰላማዊና ዲሞክራሲያዊ የስልጣን ሽግግር ታሪክ። እሳቸውም የናፈቁትን ይህን አግኝተዋል። በክብር የቀድሞ ጠቅላይ ሚኒስትር የመባልን ክብር። ስለ ክብራቸውም ዛሬ ይፋዊ የሽኝት መርሃ ግብር እየተከናወነላቸው ይገኛል።